ሻሎም ሻሎም እንደምን አላችሁ ሁሉ መልካም ጌታ ይመስገን ፕሮፌት ፋሪስ ነኝ መልእክቱ በጣም ትምርቱ ጸሎቱም ይመቻችኋል ህይወታችሁን ይለውጣል የሚያስገርማችሁ እናንተን ፓም ያስብቻ ሳይሆን በተጨባጭ ላይፋችሁን ይለውጣል ሶዛት ለዓለም ሁሉ ሼር አድርጉት ኮፒ ሊንክ አድርጉት ላይክ አድርጉት ኤቭሪቲንግ የሚደረገውን በሙሉ አድርጉት ወንጌልን በዚህ አስፉ የእግዚአብሔር ጋር አብራችሁ ሰሩ አሜን ፕሮፌት ፋሪስ ዛሬ ይሄን አንድ እውነት ላሳውቃችሁ መጥቻለሁ የመለኮትን እውነት ክርስትና ሰላም ነው ክርስትና የሰላም ዓለም እንደሆነ ያቃሉን ዛሬ እግዚአብሔር ስለ ሰላም ያወራል አወራክ ማለት እግዚአብሔር አገልግሎትክ ቢዝነስክ ትዳርክ የኔ የምትለው ነገር ወደ ሰላም ይመጣል ረብሻ በሽታ ዛሬ ልትፋተው ነው እግዚአብሔር ሲያወራክ የሚያፋታክ የሚያላቀቅ ነገር አለ እግዚአብሔር መንግስት የወሬ አይደለም ኃይልን የመግለጥ ነው ወንጌላችን በኃይልና በስልጣን ነው in the name of Jesus ዛሬ ወደ ልብ የመጣው አምላካችን እግዚአብሔር ቃል ዮሐንስ ወንጌልን መጽሐፍ ቅዱስ ለያዛችሁ ፈጠን እያልኩ ነው ቲክቶክ እንደምታውቁት ዮሐንስ ወንጌል ምዕራፍ 14 ከቁጥር 25 እስከ 27 ያለው ነው በጣም ፈልገው 27 ነው ሐሳቡ ይገናኛል እንዲላል በልጁ በኢየሱስ ያው ስም አነባዋለሁ ኢየሱስም እንዲህ አለው ይቅርታ ቁጥር 5 አሁን ከናንተ ጋር ያለው ይህን ሁሉ ነግሬያችኋለሁ አሁን ከናንተ ጋር ያለው ይህን ሁሉ ነግሬያችኋለሁ አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉ ነገር ያስተምራችኋል እኔ ነገርኳችሁንም ሁሉን ያሳስባችኋል ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም ልባችሁ አይጨነቅ አይፍራም አሜን ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ እንግሊዘኛውን በፍጥነት ማንበብ ፈልጋለሁ today is talking about the book John verse or chapter 14 and number 25 up to 27 in the name of Jesus I will reading by English for English service for English people John New Testament John number verse 14 and number 25 up to 27 in the name of Jesus 25 these things have I spoken unto you being yet present with you 26 but the comforter which is the Holy Ghost whom the Father will send in my name he shall teach you all things and bring all things to your remembrance whatsoever I have said unto you 27 peace I have with you my peace I give unto you not as the world gives give I unto you let not your heart be troubled neither let it be afraid in the name of Jesus amen today talking about Christianity means peace amen ክርስትና ሰላም ነው ክርስትና ሰላም ነው ካለው ቤተ ክርስቲያን እኛ የሚባለው ህይወት ሰላም ነው ክርስትና መረበሽ አይደለም ክርስትና መናወጥ አይደለም ሟርተኞች ደጋሚዎች እነዚህ ቅናተኞች ይናወጣሉ ይረበሻሉ ክርስትና ምንድነው ሰላም መሆን ነው ምን ይላል ሰላሜን እተውላችኋለሁ ነው የሚለው ሰላሜን እተዋለሁ ሰላም የተተወ ጉዳይ ነው ሰላም ለአማኞች የተለቀቀ የአማኞች ህይወት የሰላም ህይወትና ዓለም ነው አብ በስሜ እተዋለሁ ካለው ፐርሰን ነው ማለት ነው እቃ አስቀምጠ ምንድነው ትቸዋለሁ የሚነካ የሚዳሰስ ነው ሰላም የሚዳሰስ ሰላም በራሱ ምንድነው ግሪኩ ምን ይለዋል ሰላምን በራሱ ጤንነት ይለዋል ባለጠግነት ይለዋል ፈጠን እያልኩ ሰፋ ያለው ፌስቡክ ላይ ታገኛላችሁ ሙሉን ደግሞ ዋትስአፕ ላይ ታገኛላችሁ ባለጠግነት ጤንነት መግዛት ገዢነት አሸናፊነት እነኛ አራቱ ነገሮች በግሪክ ይወክላል በአማርኛው ደግሞ ተቀላል ስናደርገው አረፈ በነገር ሁሉ ማረፍ ሰላም ሆነ ይባላል ሰላም ይገባቸዋል በኢየሱስ የሆናችሁት ለሰላም ነው ለረብሻ አይደለም ኢየሱስ ማንንም ለረብሻ አልጠራም ኢየሱስ የሰላም አምላክ ነው በቃ በሰላም ጀምሮ በሰላም ይፈጽም ነው አይረብሽም መሃል ላይ ሰላም የእግዚአብሔር ነው አማኝ ይረበሻል የሚል መጽሐፍ ላይ ለክፎች አንተ ክፉ አይደል አንተ ጻድቅ በጎ የእግዚአብሔር ክቡር ዕቃ ነህ ስለዚህ አንተ ሰላም መሆን ግዴታክ ነው
ሰላምን ተዋለሁ ካለው ከላይ ምን ይላል? አብ በስሜ የሚልከውን አጽናኙን እሱ ምን አለው? ሰጥቻቸዋል። እሱ ነው አሁን ተትቷል፣ ሰላሙን ትቶታል። ሰላም ማን ነው? እግዚአብሔር ነው። ኤፌሶን ምዕራፍ 2 ቁጥር 14 እስከ 15 እግዚአብሔር ብሎ ምንድነው የሚለው? ሰላማችን ነው። እረብሻ ነው፣ ሁከት ነው አይልም፣ ሊልም አይችልም። እግዚአብሔር ሰላም ነው። ይሄ እግዚአብሔር ሰላም የሆነው እግዚአብሔር ነው። ባንተ ውስጥ ባንቺ ውስጥ ይኖራል። ሰው አንተ ሰላም መሆን አለበት። ጤንነት ሰላም መሆን አለበት። ቢዝነስ ሰላም ሲባል የሆነ ከጭቅጭቅ እሱ አንዱ ነው። አንዱና ዋና ግን ጤንነትን ሰላም ይፈልጋል። ስትታመም እየረበሹክ ነው። ቢዝነስ የሆነ ሲወርድ ድህነት ምናምን ወደ አንተ ሲመጣ እየረበሹክ ነው። አሁን በኢኮኖሚው መግዛት አለብህ፣ ማሸነፍ አለብህ። በአገልግሎት፣ በትዳር፣ በሁሉ ነገር ያንን ማድረግ የሰላም መገለጫዎች በአንተ ሲታዩ ሰላም ነህ ይባላል። ራሱ እግዚአብሔር ሰላም ፈጠን ቲክቶክ ላይ እንደምነግርህ ፈጥንብሃለሁ በጣም ሃይላይቱን ነው የምሰጥህ። ወደ ፌስቡክ ዙር ፋሪስ ፕሮፌት ኢሳይያስ መጽሐፍ ግባ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ምን ይላል? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና የሰላም አለቃ እንትን ነው የአለቅነትና ስልጣን በጫንቃው ላይ የዘላለም አባት የዘላለም አምላክ ነው። የሰላም አለቃ ተብሎ ይጠራል። ሮሜ መጽሐፍ ላይ ግባ። ደግሞ ሮሜ 7 ላይ ግባ። የእግዚአብሔር መንግስት ጽድቅና ሰላም ነው። አየው መንግስት ነው የቀየርከው። ሃይማኖት አይደል፣ ድርጅት አይደል፣ ጠጅት አይደል፣ መንግስት ነው ሽፍት ያደረከው። መልክ የስጋ ከይደል ተቀየረው። መንፈሳዊ ዓለም ላይ ሽፍት አድርገሃል። የሆነ የሰላምና ጽድቅ ብቻ የሆነ በጽድቅ ብቻ ሰላም ብቻ የሆነ ዓለሙ እዛ ዓለምና ዓለም ውስጥ ገብተሃል። ስለዚህ አሁን ሰላም ላንተ ርስት ነው። እድል የምታለቅስበት ጉዳይ አይደለም። በቃ ነገ ከሰኞ እስከ ሰኞ ሰላም መሆን ይችላል። ዘመንን በሙሉ የሰላምና የእውነት ማድረግ ይችላል። ኢሳይያስ ላይ እንደሚለው ገብቷል። የሰላም አለቃ ነው እግዚአብሔር። የሰላም አለቃ ዋድሚን ሙኒተር ነው፣ አለቃ ነው ስንል አንድ ሰው መገኛ ነው፣ መገለጫ ነው። እግዚአብሔር ምንድነው? የሰላም አለቃ ነው። ነገርን በሰላም ጀምሮ በሰላም ነገ ስለ ብርታት አወራለሁ። ክርስትና መበረታት ነው፣ የደካሞች ዓለም አይደለም። አሁንም ስለ ሰላም ክርስትና ቤተክርስቲያን የምትባለው የረብሻ ማስታወቂያ አይደለችም፣ የረብሻ መገለጫ አይደለችም። የአማኞች ቤት፣ የአማኞች ኑሮ፣ የአማኞች አገልግሎት ቢዝነስ አይረበሽም። ኦልሬዲ ኮቨነንት ተደርጎላል፣ ኪዳን ተገብቶላል። በሰላም ማሰሪያ ምን ይላል? አይምሯቸውን ምን ይላል? በሰላም ማሰሪያ ይጠብቃል። ያንተ ነገር በሰላም የጠበቀ የጸና እንዲሆን መንፈሱን አንተ ውስጥ አድርጎታል። አሜን። ዛሬ ማንኛውም ነገራችሁ የተበላሸ ቢሆን፣ የተሰባበረ ነገር ቢሆን፣ የተበታተነ፣ የተጣላ፣ የተፈረካከሰ ነገር በሽታና እርግማን የሆነባችሁ ከዚህ ሰዓት ጀምሮ እናንተና ቤታችሁን ይለቃል። ከዚህ ሰዓት ጀምሮ የተማረከ ሰላም ይመለሳል። የተማረከ ደስታና ክብራችሁ ይመለሳል። አሜን ነው። እግዚአብሔር ሰላማችን ነው። ለክፎች ሰላም የላቸውም። ሟርተኛ በሰላም እንዲውልና እንዲኖር አልተፈቀደለት። እንዲያለቅስ እንዲጨነቅ እግዚአብሔር አንዴም ነው ፕሮፌሰር አድርጎበታል። የደጋሚዎች የአስማተኞች ቤት ይረበሻል፣ ይናወጣሉ፣ ይደመሰሳሉ። ያንተ ቤት ያንቺ ቤት ግን እግዚአብሔር አወራሽ ማለት ዘመንሽን ከዚህ በኋላ የሰላም አድርጌዋለሁ እያለች ነው። እግዚአብሔር በአንተ ነገር ላይ ሰላሙን ዛሬ አውጇል። እየወጣ በየሜዳው ንገራቸው ነው ያለ። ክርስትና ሰላም መሆን ነው፣ ማረፍ ነው፣ የውስጥ ረፍት ነው። ሰላም ከውስጥ ነው የሚጀምር። ደስታ፣ ክብር፣ ውስጥ አለመጨነቅ፣ አለመፍራት፣ ስለ ነገሮች ያለ ግምት እንደ እግዚአብሔር የተፈወሰ የከበረ የበረከት ማንነትን መያዝ ነው። አሜን። ክፎች ሰላም የላቸውም። አሜን ነው። የእግዚአብሔር መንግስት ጽድቅ ነው። ምሳሌ መጽሐፍ ምዕራፍ 3 ቁጥር 2 ላይ ግባ። ብዙ ዘመን እድሜ ሰላም ይጨመሩላል። ሰላም የሚጨምር ነገር ነው። አየው ብዙ የእግዚአብሔር ፕሮግራም ምንድነው ያለክ ነው? ላንተ ሰላምን እድሜ መጨመር ነው። ረጅም እድሜን አጠግባለሁ፣ ማዳኔንም አሳያለሁ። አሜን። ዛሬ ስለ ሰላም አውርቻለሁ። በሰላም ላይ እናገርብሃለሁ። ከዚህ ሰዓት ጀምሮ አገልግሎት ሰላም ይሆን። ከዚህ ሰዓት ጀምሮ ከትዳር፣ ከአገልግሎት፣ ከቢዝነስክ ላይ፣ ከጤንነትክ ላይ ያለ የሚረብሽ የሚያውክ ነገር ከዚህ ሰዓት ጀምሮ ቆርጬዋለሁ። መዝሙር 15 መጨረሻው ቁጥር ላይ አንበው። ለዘላለም አይታወቅ ሙሉን አንበው። እግዚአብሔር የሚፈሩ ሰዎች ገንዘብ ባራጣ አይበድሩም፣ ጉቦ አይበሉም፣ በንጹህ መማለጃን አይቀበሉም፣ ማንንም አይዋሹም፣ ባልንጀራ ምናምን ይልና እነዚህ አይነት ሰዎች ለዘላለም አይታወቁም። አሜን ነው። ለዘላለም አትታወቅም፣ ለዘላለም አትናወጥም። ምርኮክ ይመለሳል። ከዛሬ ጀምሮ ዕውቀቱን አግኝተሃል። ያንተ ነገር በሰላም ተጀምሮ በሰላም ይፈጸማል። በክብር ይጀምራል፣ በክብር ይፈጸማል። በኃይልና በሞገስ ይጀምራል፣ በኃይልና በሞገስ ይፈጸማል። ይቀጥላል። ለአማኞች ሰላም ይገባቸዋል። ሰላም ርስት ነው። እግዚአብሔር ሰላማችን ነው። አቤቱ ስራችንን ሰርተልናልና
ሰላምንም ትሰጠናለህ ይላል ትንቢተ ኢሳይያስ 26 ላይ። አሜን። እወዳችኋለሁ። ተመችቷል። ኮፒ ሊንክ አድርገው፣ ላይክ አድርገው፣ ሼር አድርገው። ሰፋ ያለው ወደ ፌስቡክ እና ወደ ዋትስአፕ ግባ። እወዳችኋለሁ። ፕሮፌት ፋሪስ ነኝ። ነገ ደግሞ ስለ ብርታት አወራለሁ። በሚበልጥ ቅባት እመጣለሁ። ጂሰስ ኔም ሻሎም።